تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم ተመልሰናል የተወዳችሁ ተመልካቾቻችን 1446ኛው ዓመተ ሂጅራ ልዩ የዒድ አልአድሃ አረፋ በዓል ፕሮግራማችን ምዕራፍ 2ቱን ነው እየተከታተላችሁ የምትገኙት ምንድገኘው በሳሮት የገጠር ጥርስና ሀገር ቤት ክትፎ እልፍኝ ውስጥ ነው በጣም ነው የሚያምረው እንዲ ተውበን ተገናኝተናል በخميس መሃል የተገኘ አረፋ 180 የክብለት ፕሮግራሙ ነው እየተከታተላችሁ ያላችሁ እንግዲህ እለቱ በጣም ደማቅ ነው የአረፋ ውሏችን በጣም ደስ የሚል ነው ምሽታችንን ለማድመቅ ደግሞ ያው እንደተለመደው የخميس ምሽት አድማቂን ናም ሸኻችንን ፈርጣችንን ይዘን መተናል ባጋጣሚ ትላንት አብረን ነበር ያመሸነው በጣም የሚገርም ነበር ምሽታችን ወደውታል አይደል ሸኽ በጣም ዒድ ሙባረክ ኡስታዝ አለይና አለይኩም እንዴት ነበር ተቀበለላሁ ሚና ወሚንኩም አሚን ያ አላህ አሚን አሚን ብለናል አላህ Subhanahu Wa Ta'ala ይቀበለን ይቀበላችሁ ዛሬ ከሸኻችን ጋር የخميس የተለመደ የخميس ቆይታ አይደለም እናደርገው ስፔሻል ልዩ የሆነ የጁሙአ ምሽት የበዓል ምሽት ቆይታ እናደርጋለን በድጋሚ እንኳን ደህና መጡ እንኳን ደህና ተበቃችሁ በርካታ ሰዎች ይጠይቃሉ ሼኽ ላለፉት 4 አመታትና ከዛ በላይ ሚንበር ቲቪ የخميس ምሽት ፕሮግራም ላይ ፈርጥ ናቸው የሼኻችን ሰዓት የሚባል የራሳቸው ፕሮግራም አላቸው ንዑስ ፕሮግራም ነው ለዛ ባለው አንደበት የተዋዙ ቂሷዎችን የቁርአናዊ ታሪኮችን አዳዲስ ሐሳቦችን እያቀበሉን እየቆፈሩ ያመጡ ተመልካቾችን እየመገቡልን ከርመዋል ከኛ ጋር እውነት ነው በዚህ ሰዓት የዛሬ አመት ኡስታዝ ኦኬ አንድ ላይ ነበራችሁ ማን ነበር እኔን ለማስቀናት አንድ ላይ ነበራችሁ ሚና ነበራችሁ ማሻአላ ዛሬ ደግሞ የተለየ ሚና እንግዲህ ይኖሮታል ብለን ነው እዚህ ያመጣነውት የብዙ ተመልካቾች ጥያቄ ነው በዓል ስለሆነ ዛሬ ሸኽን ትንሽ ዘና ማድረግ ፈልገናል የተለመደው የخميس ምሽት አይነት ቆይታ አይደለም ይኖርና አይደለም ቆይታ ነው የሚኖረው መለስ ብለን ስለ ሼኽ አንዳንድ ነገሮችን ለማወቅ እንሞክራለን ኡስታዝ የመጀመሪያ ጥያቄ የሚሆነው ያው አብዛኛው ሰው የሚጠይቀው ነው የት ነው የተወለዱት አካባቢዎትን የዛሬው ኢድ እንደዚህ ነው አዎ የዛሬው ኢድ ለየት ያለ ነው ስለርሶ የርሶ ኢድ ነው ዛሬ ለምን አልነገራችሁኝ ያው ሰርፕራይዝ እናደርግ ነው የተወለድኩት ተወለደሬ ሱላ ይባላል ኦኬ ተወለደሬ ወሎ ውስጥ ከደሴ ትንሽ እንደ 20 ኪሎ ሜትር ገባ ይባላል በሐይቅና በደሴ መካከል ሱሉላ ኦኬ ከተማ ነገር ነው ገጠር ናት ከተማ ነች የገጠር ከተማ ወይስ ከተማ ነው ሱላ ምታው ከተማ ትንሽ ገጠር ላይ ነው ኦኬ ከዛ ያው አለፍ ያለፈታ ምናደርገው የዒልም መንደሮችን ያስተዋውቁን እስኪ እርሶ የሄዱባቸው አካባቢዎች የርኩባቸው አካባቢ ቀሪያ ያሉበት ነው من مجمرة أنا تبيت نو باباتي نو أوكي شيخنا شو قرآن إن تفيكهم شرط صلاتنا بوليس أوكي ها بهنا في مالك أوكي كذا من دو أقرج قريبال الله شيخ خليل أحمد رحمة الله عليه نبرو بس أشوف في مكركين دوني لون لونه شسر سلام بالسمت قال اوكي شسر سلام اوكي بزنان اوكي ساچو አጎቴ ናቸው ማሻአላ ቤተሰቡ የዒልም ኦኬ ሳቸውም ዘንድ ሄጄ ነበር አንዱ በዛም ረውዶቱል አንዋርና አረቁ ሙክቱ እዛ ጅዳ ዑመር መስጂድ የሚባል ጅዳ ነው ያሉት ኡስታዝ ጅዳ ውስጥ የሳውዲው አይደለም የሳውዲው ወደዛም ጎራ ብለው ነበር ኦኬ ሲራዎችን እዛ ይቀራውት ምን ያህል ጊዜ ቆዩ ሳውዲ አንድ አመት በላይ ቆይቻለሁ ለዚሁ ለዒልም ነው የሄዱት ሳይሆን ሌላ ነው የሄዱት ቆይቻለሁ ኦኬ በዒልምም ያው እንደገና በሄዱበትም ጉዳይ ተመጣው ደግሞ እንደው ሀጂ መሐመድ ራፊዕ ረህመቱላህ አለይህ አዲስ አበባ ሳይመጡ በስተፊት ቀጥታ ያያሉ የዋጧቸው ሸኾች ነበሩ እዛ ወደኛ አካባቢ መጡ ሸማመር በሽር ይባላሉ አሁንም አሉ በሳቸው እንግዲህ የሙክተሰር ሐዲሶችን ቡኻሪ ሙስሊምን አራው እንዳጋጣሚ አዲስ አበባ መጣው እዚህ ቤተሰቦች አሉኝ ለዚያራ ነው ለዚያራ እና አዛ አጅራፊን ሳገዲም እንደገና ሱነኖቹን እንደገና የዒልሙን ተነሳ ኢብኑ ከሲርን ለዚህ ተከታተልኩኝ እየርኩ በየመጣሁም 1978 እና 78 እና 79 ማለት ነው
ወደ አዲስ አበባ የመጡት ሀጂ መሐመድ ሳኒ ባሉበት ኦኬ አንዋር መስጂድ እሳቸውንም ደርሼባቸዋለሁ በጣም ደስ ይላል በጣም ከዛ በኋላ አልተመለሱም ቁርአን ሲያስቀሩ እንግዲህ ባልቀራባቸው ተከታተያሉ አልፍ በሀጂ ሳኒ ኦኬ በማዶራቸውን ትንሽ አሽትቻለሁ ትንሽ ቢነግሩን ስለ ሀጂ ራፊ ስለ ሀጂ መሐመድ ሳኒ ትንሽ እንደው ሲፋቸውን ቢነግሩን አይ ታውን ተነግሯል ቃል መጽሐፌን አንብብ ያበሻ ከዋክብት ተገኝቻለሁ እሺ ስለነሱ ማውራት ቀላል ነው እነሱ መምሰል ከባድ ነው እንዳዩት ከሆነ እነሱ መሆን ነው ትልቁ ነገር ነው የሚያስቀናኝ አላህ ይዘንላቸው ሁለቱም ያው እንግዲህ አባት ነበሩ ለሁሉም አባት ነበሩ ጎጥይ ነገር አይደሉም የመዝሐብ ሰው አይደሉም ለሁሉም ነገር ባህር ነበሩ ማሻአላህ ሼክ ማለት ብዙ ጊዜ ስንሰማ ከገጠር የመጡ ትልልቅ አባቶች መሻይኾች የቂራአት ስርዓት ውስጥ ሲያልፉ የገጠማቸው በጣም አስከፊ ጊዜ በጣም ከባባድ ገጠመኞች ይኖራሉ እንደዚህ ቀሪያ ሲባል ሊሆን ይችላል መሰል እርሶ እንዲህ አይነት አጋጣሚ አሉት እንዴ እኔ ብዙም አላጋጠመኝ ትንሽ አንዳንድ ጊዜ ራብ ያጋጥማል ዝናብ ያጋጥማል ግን ኡስታዝ እርሶ አንዳንድ ጊዜ እንደዚህ አሁን የገጠር ደረሶች ምናምን ትንሽ ረሃብ የሚሉት ነገር ለከተማ ከባድ ነው የረሃብ አድማ በተባለ የሚችል ትንሽ ያሏትን ብንሰማት እንደው ከባድ ዝናብ ሆኖ ጧት ቀሪያ ብለህ ዝናብ ተዘጋ ቀሪያ ያልፋል ምግብ አያገኝ ዝም ብለው ነው የምትለው ዝናቡ አለ በዛ ላይ ረሃቡ ይጨምራል እንደገና አሱር ሰግድ ትሄዳለህ እንደገና ደግሞ ትገባለህ ቀሪያ አጋጣሚ ምሽት ከሆነ ደግሞ ሌላ ፈተና ነው ዝናብ አለ ጨለማ አለ ለዚህ ነገሮች አንድ ሁለት ያጋጥሙኛል ብዙ ነገር ነው ይሄ በጣም ብዙ የኢትዮጵያ መሻይኾች ያለፉበት የህይወት መንገድ ነው ሼክ አዲስ አበባ መጡ እንዴት ለመዱ ከተማና ከተሜነትን እንዴት ቶሎ ተዋሃዱት አዲስ አበባ እኔ አልፈልፎ መጣለሁ ቤተሰቦች አሉኝ እሺ ለማንኛውም በረንዳ ማደር መንገላታት አደረሰብኝ አዲስ አበባ መጣሁ ቤተሰቦች አሉኝ እነሱ ለዘን ማርፈው ኦኬ ወዲያ አንዋርም ተየርኩኝ ደርሼ ቤት ነው መጣው ብዙ ችግር አጋጠመኝ እንዴ ተከራይቶ መኖር ምናምን የለም መቼ ነው የወጡት ነው አሁን ጥያቄው ወደ ኪራይ መቼ ጎራ አሉ የኪራይ ዓለም ላይ ተቀላቀሉት እኔ ኑሮ የመሰረቱት አገር ቤት ነው ዘው ቤተሰብ ሲመሰርቱም አሁን ልጅም ሰው ልጅ ዛኔ የነ ሙባረክም እናት ኦኬ ግን እርሶ ቀሪያ ነው የሚሉት ደረሳ ነው ቤተሰብ በመመስረት ደግሞ እንደው መተዳደሪያው ጣጣው መቻይ ያስፈልጋል እና ዛ እርሻ አለ እንደማንኛውም ልጆች አስቀራ ነበር ዛ ያው ክፍያ የለም ስንቀራም ስናቀራም አዲስ አበባ ነው ወቅቱ ኦኬ እኔ በመሰረቱ አዲስ አበባ እንደው ማውራት አይሆንብኝም ታሶሪ ነው እንጂ እኔ ያለ ክፍያ ነው ማስተምረው መስጂድ ላይ የሚያቀሩት እንደገጠሯን በፍሰቢላ ነው እና እዛ ያስቀሯቸው ልጆች እንደውም አጋጣሚ አልহামዱሊላህ ከኔ በልጠዋል በኢልሙም በመኑ አሁን እዛ አዲስ አበባ ኸጢቦችም አሉ ማሻአላህ እዛ ገጠር ያቀሯቸው ደረሳው የነበሩ እርሶ ቁርአን አስቀሯቸው እኔ ወደ ፊቅ ይሄዱ ተዛም ወደ ሶርፍ ወደ ነው እኔ እዛ አዲስ አበባ ሰነበሩ ተጨረሱ በኋላ እዛ ገጠር ሻህነት ሲመረቁ ነው በየዛ መጣቸው ማሻአላህ እዚህ ደግሞ ረጅም አመት ነው ያቀሩት እዚህ ኡስታዝም ሼክም ይሆናልውታል አይ አዲስ አበባ እንኳን የታላላቆቹ ማለላቸው ይገርማል ትንሽ ከባድ ሙሐደራ ነው ኑሮው ከባድ አዲስ አበባ ሙሐደራ ነው በተርቲብ ይሄን ያላቀራሁት ምትለው አታገኝም ያቋርጣል ይገባል የህይወት ሩጫ እንደው ወደ ትዳሩ እንምጣ ተማም መች ነው ያገቡት ኡስታዝ ኖ ግባውት ያስታውሳል ጊዜው አስታውሰዋለሁ አሁን 41ኛው ገብተናል 41 አመት አልহামዱሊላህ መብሩክ ማሻአላህ በጣም የሚገርም ነው ስንት ልጆች አፈራችሁ አንዴ 6 ነበሩ አንዱ አኺራ ሄዷል 5 አሉ አላህ ይርሐም ደስ ይላል የልጅ ልጅ አይተዋል አዎ ስንት አዩ ብዙ ናቸው አይቆጠርም ይባላል ማሻአላህ በጣም ደስ ይላል ካርዷ ህክመቱላህ ሂበቱላህ ኒዕመቱላህ የርሶ ያወጡት የልጅ ልጅ አይደል እርሶ ያወጡት ስም ይመስላል ካንዷ ደግሞ አመቱላህ አያቱላህ ሲድረቱላህ ወላዲቱላህ ሰይደራ ሲድረቱላህ ካንዷ ደግሞ እንደዚህ እንዳይቀናኑ አይደለም ሚንሐቱላህ አላህ
ወንዶች ሁለት ናቸው ሁለቱ መሐመድ ናቸው ማሻአላህ በጣም ደስ ይላል አላህ እንግዲህ ፍሬያቸውን ለወግ ማረግ በቀጥታው ደግሞ የሚያዩበትንም እድሜ አላህ ያቆየልን 50ኛውንም አመት አላህ ያደርሰንና ደግሞ ለየት ባለ ሁኔታ ኢንሻአላህ እንዘክረው ይሆናል ለጎጆ ላይ ያኔ ነው ማቀርባቸው ምናልባት ግን እንደው ለሰዎች ምሳሌ ሊሆን ይችላል እርሶ ያገቡበት ዘመን የዛሬ 41 አመት በጣም ረጅም ጊዜ ነውና ሲያገቡ ጣጣው ምናምኑ እንደው ትንሽ አላሳሰበውትም አላስጨነቀውትም ነው እሷ ቀለል ብላ ቀረበችልዎት ወይስ ቤተሰብ ቀለል አድርገው ቤተሰቦቻችን ናቸው የሚያመቻቹት ያ ማሻአላህ ችግር ቀላል ሁሉ ነገር እነሱ ተጠያየቁ خلاص ልጅዎች ኒካ ማድረግ ብቻ ነው ጣጣው ቤተሰብ ይሽፈናል እዛው የከተማው ልጅቷ ምን ያቃሉ ብላ ጣልቃ ገባም መርሐባ ብቻ ነው ከዛው ከሱሉላ ነው ከዛው ናቸው ሷም እንደ ሾሊ ናት ሷም አላህ እንግዲህ በጣም ደስ ይላል እንግዲህ የተወሰነ ስለ ትዳራቸው ስለ ቤተሰባቸው ዛሬ አውቀናል ብዬ አስባለሁኝ አዲስ አበባ መጡ ኑሮ ተጀመረ አንዳንድ የሚገርሙ ነገሮች አሉ ሸህ በተወሰነ መልኩ ተራማጅ እንደሆኑ ገምታለሁ ይሄ የኔ ገምት ነው ለምሳሌ ኮምፒውተር ጋር ቶሎ ነው ተውቅ የፈጠሩት ቶሎ ወዳጅ ይሆናሉ ታብሌታቸውን ይዘው እንደሱ ለምሳሌ መንጃ ፍቃድ እንዴት እንዳወጡ ይገርመኛል እኔ መኪና መያዝ መጣ እንደዚህ እሱ ትንሽ የሚነግሩን ነገር አለ ምንድነው ወደዛ ይገፋፋውት ነገር አንዱ እንዲም ዝምሎ አበረታታኝና አሁንም አለ ሰልባ መንጃ ፍቃድ ያወጣው አለኝ እውነቱን ነው እኮ እኔ ተኔ ጨርሻለሁ መንጃ ፍቃድ ይዣለሁ ያንተ ይቀራል መኪናውን አንጣው ብዬ አላህ ለመጠየቅ ይመሽኛል ብለው አሰቡ ያሰብኩና ቃልቲ ነው እየተመላለስኩ ዘማን ነው ያው ቃልቲ መንገድ ትራንስፖርት እዛ ይተው እንደ ጨረስኩ ደግሞ ወደ ቤት መጣ ይገርም እኔ ሲጨርስ ወደዚህ ዞረ መንጃ ፍቃዱ ሲጨርስ መቼ ነበር የጨረሰው እዚህ መጣ ዘመኑን ያስታውሳል የዛሬ 8 አመት ነው 9 አመት መጣ ከዛ እንዳሰቡት መጣ በአመቱ መኪና አንድ አመት የቆየው በአመቱ መንጃ ፍቃዱን ባያስ በአመቱ መኪናው መጣ ግን ልጁ ሆን ብሎ ነው እንደ ያዘጋጀውት ነበር እንዴ አላህ ቀሰቀሰው አዘጋጀኝ እንደገና ወንድሞች ደግሞ እንደው አላህ ፈጠራቸውና አስተባበሩ አላህ ያገዛቸው ያገዙ ሁሉ ነው ገዙት ማለት ነው አልহামዱሊላህ ማሻአላህ ማሜ ጠይቆ ነበር ኮምፒውተርም ጋር በጣም ቅርርብ አለው ብሎ ነበር እኔ ኮምፒውተር ትምህርት ዘመናዊ ትምህርት አካዳሚ ትምህርት የለኝም ደርግ ነው በሰፈር ያለን ያስገድድ ማታ እንድንማር መሰረተ ትምህርት እሺ ተማሪው ተሻለ አይደለም ማምሻ እስከ 3 ሰዓት የተወሰነ ነው 3 ወርም እንጃ መሆኑ አጂብ ግን ፈህሙ ነበር ያስገድድ ነበር ደርግ በዚህ አዎ እና በሱ ሁለታ ነው እንደው አንዳንድ ጥያቄ መቼም አይጠፋም እንደው መኪና ሲነዱ ኡስታዝ አንዳንድ ጊዜ አሁን በርሶ እንግዲህ ሼክ ነዎት ደሞ መኪና ድንገት ያስቸግራል መንገድ ላይ ቆሙቦት እንደው ገፍታ ያቃሉ ወይ ነዳጅ አልቆቦት አጋጥመኛል አልহামዱሊላህ አጋጥሞታል ጎማ ምናምን እንደዚህ ተኝቶባት በስርዓት ሰርቪስ ያስደርጋሉ ማለት ነው ሰርቪስ ጊዜ ያልፉም ግን ብዙ ጊዜ አንድ መኪና አስተማምንም ሲሉ ሰማለሁ አንድ መኪናና የሆነ ነገር ይሄን ጥያቄ የኸሚስ ነው የኸሚስ ነው አለ ያድርሻለሁ እኛ እዛው ሀድራችን ላይ ተማም ማጋጣሚ የሚኖሩበትም ሰፈር አካባቢ እንደዚሁ መስጊድ ቅርባቸው አለ አሁንም ኢማም ጁማም የሚያሰግዱበት መስጊድ አለ ላለፉት ስንት አመታት ነው ተውፊቅ መስጊድ ፍሉሃ ተፍሲር ያቀሩት ቆየ ከ92 91 መጣው 92 ጀመሩ ረጅም ጊዜ ነው 20 ምናምን አንድ አመት ያክል ወደ ጀርመን መስጊድ ነበርኩ ኦኬ እዚህ ጀርመን ሜክሲኮ ኦኬ 25 አመት በላይ አቅርተዋል ማለት ነው እዛ ነበርኩና ልጆች መድረሳ አስቀራ ነበር ይገርማል በጣም ደስ ይላል ለመጀመሪያ ደሞዝ ማቆሱ ነው እንግዲህ 50 ብር ከፈለኝ ነበር በረካ ነበርኩ በወር ማለት በዛው እንዱ ያለው ተውፊቅ መስጊድ ሻሃሊም ባሉ ወራጋ ገረ ነበሩ ሻህ ነበሩ በሐጂ ሳኒ ሀቢብ ነው ቅራት ቁርአን ቀሩት ለድሮ ዛቃቸዋለሁ ፉላ ያስቀሩ ነበር እናሳቸውን ይገልኩኝ እህር ነበር የሐጂ ሳኒ አስተርጓጎም እሷ አንዳንድ ነገሮች አሏቸው እሳቸው ላይ ተአስር አድርገዋል ያን ያሰብ አገር ቤት አረፋ ሆኖ አገር ቤት ጀርመጣ ነው እዚ ቦሎጋን መራም ተጅሪ ሙክተሰሩን ሳቆር ጠብቁኛውና እዛው ጥሎኝ ሄዱ በዛው ቀረው መጨረሻውን እኔ አልመጣሁም እዛው ቆዩ ብለው ላኩኝ
ይገርማል በዛው ሞባይል እንደወጣ ነበር ያዙት ወይስ ቆይተዋል እንደወጣ